ሰላም ሰላም ውድ የተከበራችሁ ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ትንሽ ከፍቶኝ ነው የመጣሁት። ብቻ እንደ እኔ ልጃችሁን ትታችሁ መጥታችሁ በዓል ሲደርስ ምን ከፋችኋላችሁ? እውነት እኔ ሁልጊዜ ነው የሚከፋኝ፣ ግን እንደ ዛሬ ደግሞ የተሰማኝ ቀን የለም። ማርያምን ነው የምላችሁ። አሁን ኮንትራት ልጨርስ 3 ወር ነው የቀረኝ፣ ግን እማዬ ለበዓላት መጪም አለኝ ማለት ነው። ደውሎ አሁን ጎረቤት አንዳንድ ነገር ምናምን ሲዘጋጅ ምናምን አይቶ እና ደወለልኝ። ወይ አባት ያለ እማዬ አትመጭም ለበዓል? በዓል እኮ ደርሷል ያለኝ ማለት ነው። ደረሰ እንዲ አልኩት ማለት ነው። እና ያው እማዬ ነይ እኮ ለበዓል ትመጫለሽ ብዬ እየጠበኩሽ ነው። ለምንድን ነው የማትመጪው? ነገ ነው የምትመጪው? ይህን ስሜት ልጅ ያላችሁ ናችሁ የምታውቁት፣ አረብ ሀገር ያላችሁ ማለት ነው። ብቻ እንዴት ነው የከበዳችሁ? ኑ ለእኔ ብቻ ነው የከበደኝ። ስሜቱ ከባድ ነው። እስኪ ጠንካራ የሆናችሁ እንዴት ነው ጠንካራ የሆናችሁት? እስኪ ንገሩኝ። የምር በዚህ መንገድ መምጣት አልፈልግም ነበረ፣ ግን ሁሉም ነገር ከአቅሜ በላይ ሆነ። መግባት እፈልጋለሁ። እንደዚህ እያለኝ ከዚህ የምሰራው ስራስ ምን አይነት ስራ ነው? የምር እንደ ጥንቅር ብሎ ይቅር ነው የሚያስብለው። ብቻ ውድ ፋሚሊዎቼ በዚህ መንገድ ስለመጣሁ በጣም ይቅርታ። ዩቱብ አለኝ፣ ዩቱቤን ሰብስክራይብ አድርጉልኝ። ይህንን ቪዲዮ በዩቱብ ነው የምለቀው። ሰብስክራይብ አድርጉኝ። ቢያንስ ሞኔታይዝ ከሆነ ግን ይሄዳለሁ። የምሬን ነው። ባይሆንም አልቀርም፣ ግን ቢያንስ አበረታቱ። ከልጄ ጋር ሁኜ ዩቱቤን እየሰራው እቀጥላለሁ፣ እኖራለሁ ኢትዮጵያ ሁኜ ማለት ነው። ከዚህ ሁኜ ከሚከፈለኝ ደሞዝ እዛ ሁኜ ለምን 10 ሺህ ብር ተከፍሎኝ ለሌላ ለልጅ ከባቀል እግዚአብሔር ይመስገን። እና ሰብስክራይብ አድርጉኝ። ቢያንስ ወደ ልጅ መግባት እፈልጋለሁ። ፋሚሊ እንደማታሳፍሩኝ ተስፋ አድርጋለሁ። በዚህ መንገድ ስለመጣሁ በጣም ይቅርታ። ስሜቱ ከባድ ነው። ማርያምን እኔ ብዙ አመት ባለ የዛሬ አመትም እዚህ ነኝ፣ ግን ደግሞ እንደ ዛሬ ውስጥ አልተሰበረም። ማየ እየጠበኩሽ እኮ ነው፣ ነገ ነው ወይ የምትመጪው ሲለኝ ማለት ነው። በጣም ብዙ ነገሮች ነው ያሉኝ፣ ግን በቃ ውስጥ የተሰበረ ማርያም በጣም ነው ውስጥ የተሰበረው። እና ፋሚሊ ልጅ ያላችሁን ስሜት ታውቁታላችሁ። ተለይታችሁ ይህን ያህል አመት፣ በእርግጥ ብዙ አመት የቆያችሁ ትኖሩ ትችላላችሁ፣ ግን የኔ ደግሞ ገና ነው። በእርግጥ ምንም አይልም፣ ግን 4 አመቱ ነው ስመጣ፣ አሁን 6 አመት ማለት ነው። እና በጣም ይቅርታ። ሰብስክራይብ አድርጉኝ። ሞኔታይዝ ከሆነልኝ እገባለሁ፣ ማርያምን እገባለሁ። እንደ ቅርብኝ የዚህ ብር ማለት ነው።